ያደረገችኝ ማለት ነው በቴሌግራም ነው። እንገራችሁ ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊክ፣ ላይክ እያደረጋችሁ ለሀቢባ ሜንሽን አድርጉላት፣ ሼር አድርጉላት ማለት ነው። በተቻላችሁ አቅም ይህ ቪዲዮ ሀቢባ ጋር እንዲደርስ አድርጉ ሁላችሁም። በፍቅር እንደው በፍቅር በእግዚአብሔር ብያችኋለሁ። ሁላችሁም ቫይራል እንዲወጣ በደንብ ሁሉም ሰው እንዲያው ይህንን ቪዲዮ አደራ ፕሊስ። አብሶ የመዳም ቅመሞች ፕሊስ ፕሊስ፣ በፈጠራችሁ። ወደ ሀሳቤ ስገባ በቴሌግራም ከትላንት ወዲያ እኔ የቴሌግራም የሀቢባ ሊንክ አለኝ እና እንደ ማንኛውም ሰው ግሩፕ ላይ ሊንክ ሆነ እንትን ብዬ ገብቼ እዛ ግሩፕ ላይ ያለውኝ ማለት ነው። ከትላንት ወዲያ ሰላም አለችኝ ማለት ነው። በሀቢባ ማለት በግሏ ይሄ በግሩፑ ላይ ሳይሆን በግል ሌላ ቴሌግራም ሀይ ፎቶዋም አንድ አይነት ነው። የቴሌግራም የግሩፕ አይነት ምናምን ማለት ነው። ሀይ አለችኝ ማለት ሰላም አለችኝ እንጂ ሰላም አለችኝ ከትላንት ወዲያ ማለት ነው። ሰላም ስትለኝ ሰላም ደነገጥኩኝ ማለት ነው። ማለት እንዴት ጌታ አግኝታ ነው ስልክ ምናምን ግራ ገብቶኝ ሰላም ስትለኝ ሰላም አልኳት። ከዛ በኋላ ሀቢባነሽ ብዬ ቮይስ አደረኩኝ ማለት ነው። አንቺ ሀቢባነሽ ትክክለኛው ሀቢባነሽ ምናምን ብዬ ሰሞኑን በሀና ጉዳይ ላይ አይደለም ሀቢባነሽ ብዬ ቮይስ አደረኩኝ ማለት ነው። አንቺ ሀቢባነሽ ትክክለኛው ሀቢባነሽ ምናምን ብዬ ቮይስ አደርግላት ተሳስተሽ ከሆነ ምናምን አልኩኝ። እኔ ምን አሰብኩኝ ሰሞኑን በሀና ጉዳይ ላይ አይደለች የተሳሳተ ስልክ ለእኔ የኔን ስልክ ወይንም ያው የዚህ ሀገር የሳውዲ ስልክ ተሳስተው ሰጥተዋት የሆነ ለምስክርነት ምናምን የፈለገችው ሰው ተሳስታ ከሆነ ብዬ ነው። ገባችሁ? ሀቢባነሽ ወይ ተሳስተሻል መሰለኝ ምን ነው ምናምን አልኩኝ ማለት ነው ስላት ለምን የሆነ የእሷ ቮይስ ይገባልኝ ማለት ነው። ቮይስ ይገባልኝ እንደነገጥኩኝ የእሷ ድምፅ ምናምን ቮይሱ ምንድን ነው የሚለው እዚህ ላስገባላችኋለሁ በኋላ መጨረሻ ላይ ማለት ነው። ቮይሱን ታዳምጣላችሁ ከቻልኩኝ ያስገባዋለሁ። እና ቮይስ ላከችልኝ። አዎ እኔ ሀቢባ ነኝ የሚል ነገር ማለት ነው። ከዛ በኋላ እንዴ ግራ ገባኝ። ከዛ የት ሀገር ነሽ ምናምን አለችኝ። ከዛ በስደት ምን ያህል ጊዜ ሆነሽ ምናምን አለችኝ። ይህናል ምናምን ይህናል ብዬ ጻፍኩላት ማለት ነው። ከዛ አይ መልካም ጥሩ ምናምን አለችኝ። ብቻ እየተጻጻፍነውን አስገባላችኋለሁ ማለት ነው። እንዲህ እያለ የቤት ባለቤት መሆን አትፈልጊም በስደት ያው ሁሉም ሰው ቤት መግዛት የሚፈልገው ምናምን ስትለኝ አዎ እፈልጋለሁ ምናምን በምን መንገድ ላገኝ እችላለሁ። ልክ ስለ ቤት ስታነሳ በቃ 100% ሀቢባ እንዳልሆነች አወቅኩኝ ማለት ነው። ከዛን ቤት ባለቤት መሆን አትፈልጊም ስትለኝ